ዓለማችን ጥቂት የማይባሉ ምርጥ የሂሳብ ሊቃውንትን አይታለች። ከነዚህም መሃል አርኪሜዲስ፣ ኒውተንና ጋውስ የምንጊዜውም ታላላቅ የሂሳብ ሊቃውንት ተሰኝተው ይወደሳሉ። በተለይ ጀርመናዊ ካርል ጉስታቭ ጋውስ ዘ ፕሪንስ ኦፍ ማቴማቲክስ የሂሳብ ልዑል የሚል የክብር ካባ ደርቧል። የስሪኒቫሳ ራማኑጃን ታሪክ ግን አንድ የሂሳብ ጠቢብ እንዳስቀመጠው በመላው የሂሳብ ታሪክ ውስጥ የፍቅር ገድል ያክል የደመቀ ታሪክ ባለቤት ነው። ራማኑጃን በጎርጎርሳውያኑ ታኅሳስ 22 1887 በደቡብ ህንዷ ከተማ ኢያንጋር ነበር የተወለደው። ወላጆቹ የሂንዱ የብራህሚን ወይም የካህን መደብ አባል ናቸው። አባቱ በልብስ መሸጫ ሱቅ ውስጥ ተቀጥረው ሲሰሩ፣ የቤት እመቤት የሆኑት እናቱ ደግሞ በአቅራቢያ ባለ ቤተ መቅደስ ውስጥ በሚያቀርቡት ሃይማኖታዊ ዝማሬ ይታወቃሉ። ራማኑጃን ፑራና የሚሰኙትን ሃይማኖታዊ ታሪኮች ከእናቱ እየሰማ ነው ያደገው። ለየት ያለ የሂሳብ ፍቅሩና ችሎታው መታየት የጀመረው ገና በለጋ ዕድሜው ነበር። ለነገሩ በሂሳብ ብቻ ሳይሆን በሌሎች የትምህርት አይነቶችም ጎበዝ ተማሪ ነበር። የሂሳብ ብቃቱ ግን እንዲህ ነው ብለው የሚገልጹት አልነበረም። ለምደባም ለገለጻም ያስቸግራል። የሂሳብ ምስጢር ወለል ብሎ ተከፍቶለታል። ሂሳብን እንዲሁ ያውቀዋል። በጥቂት ዓመታት ውስጥ በሂሳብ ከጓደኞቹ ብቻ ሳይሆን ከአስተማሪዎቹም በልጦ ርቆ ሄደ። አንዴ የነ ራማኑጃን ክፍል የሂሳብ መምህር እያንዳንዱን ቁጥር ለራሱ ስናካፍለው ምንጊዜም ውጤቱ አንድ ነው አለ። ለምሳሌ 2 ሲካፈል 2 1 ነው። ምክንያቱም 2 ማንጎችን ለ2 ሰዎች ብንሰጥ እያንዳንዳቸው 1 ማንጎ ነው የሚደርሳቸው። 6 ሲካፈል 6ም ውጤቱ 1 ነው። ምክንያቱም 6 ማንጎችን ለ6 ሰዎች ብንሰጥ እያንዳንዳቸው ሲል ራማኑጃን አቋርጦት 0 ለ0 ሲካፈልስ 1 ይሆናል። ምንም ማንጎችን ለምንም ሰዎች ብናካፍል ምንም ሰዎች አንዳንድ ማንጎ ይደርሳቸዋል ማለት ነው። አስተማሪው ምን ይመልስ? አይ አስተማሪ ያለበት አባዜ አስተዋይ ተማሪ በጠየቀው ጊዜ የምትለው የከበደ ሚካኤል ግጥም የምትመጣው እዚህ ጋር ነው። ራማኑጃን በ13 ዓመቱ የአድቫንስድ ትሪጎኖሜትሪ መጽሐፍ ተውሶ ውስጡ ያለውን አንድም ሳያስቀር በራሱ አጥንቶ ጨርሶ አዳዲስ የተራቀቁ ግኝቶችን፣ ቴረሞችን ማግኘት ጀምሯል። የሂሳብ ብቃቱን የተረዱ መምህራኖቹ የተለያዩ የትምህርት አይነቶችን የሚማሩ የ1200 የትምህርት ቤቱን ተማሪዎች ለ35 መምህራን የመመደቡን ሥራ ሰጡት። እንዲህ የቀለለ ሂሳባዊ ሥራ አጋጥሞት አያውቅም። በ1902 በ15 ዓመቱ ኪዩቢክ ኢኩዌሽን ለሚባሉት ሂሳባዊ የእኩልነት አረፍተ ነገሮች መልስ እንዴት እንደሚገኝ ሲያሳዩት ወዲያው በራሱ ከዚህ ባስ ስላለው ኳርቲክ ኢኩዌሽን መልስ ማግኛ ፈጠረ። ለእነዚህ ኢኩዌሽኖች መልስ ማግኛው መላኩ ይታወቃል። ራማኑጃን ግን በራሱ አገኘው። ከራማኑጃን ሂሳባዊ ግኝቶች ከፊሎቹ መገኘታቸውን ሳያውቅ በራሱ እንደ አዲስ ያገኛቸው ናቸው። መቼ ብቻ ቀጣዩን አዳጋች ብቻ ሳይሆን አሁን ላይ ፈጽሞ መልስ እንደሌለው ለሚታወቀው ለኩዊንቲክ ኢኩዌሽን መልስ ማግኛ መላ ፍለጋ እየጣረ ነበር። ራማኑጃን በቀጣዩ ዓመት የሕይወቱን አቅጣጫ ለአንዴና ለመጨረሻ ጊዜ የቀየረው የሂሳብ ፍቅርና ችሎታውን ይበልጡን አቀጣጥሎ ያጋመው ጂ.ኤስ. ካር የተባለው የሂሳብ ሊቅ ያዘጋጀው A Synopsis of Elementary Results in Pure Mathematics የተባለው መጽሐፍ በውሰት እጁ ገባ። መጽሐፉ ለብሪታንያ ዩኒቨርሲቲ መግቢያ የሂሳብ ፈተና ተማሪዎችን ለማዘጋጀት በሚል የተጻፈ ነው። ከ5000 በላይ ሂሳባዊ ውጤቶችና ቴረሞችን ጠቅለል ባለ መልኩ የሚያስረዳው መጽሐፍ የራማኑጃንን መንፈስ ተቆጣጠረው። መጽሐፉ እንዲሁም በሂሳብ የነሆለለውን ራማኑጃንን አሳበደው። መጽሐፉ ተማሪዎችን ለፈተና ለማዘጋጀት ተብሎ የተጻፈ ስለሆነ ያንዳንዱን ውጤት እንዲያው በደፈናው በወፍ በረር ቅኝት እንጂ በዝርዝር አያስረዳም። በዚህች ምድር ላይ በኖረባቸው 32 ዓመታት በአራት ማስታወሻ ደብተሮቹ ትቶልን ያለፈው 3900 ያክል ሂሳባዊ ውጤቶቹ ያለምንም ትንታኔና ማስረጃ የቀረቡ ናቸው። ውጤቶቹ ላይ እንዴት እንደደረሰ ሳያስረዳ እንዲሁ ብቻ ማስፈሩ የዚህ መጽሐፍ ተጽዕኖ ይሆናል ተብሎ ይገመታል። እርግጥ አንዳንዶች ይህን ገለጻ አይቀበሉትም። ያን ሁሉ ግኝት ተንትኖ ለመጻፍ የሚበቃ ወረቀት ማግኘት ስለማይችልና ውጤቶቹን ማስታወሻው ላይ ያሰፈረውም ለሰው ሳይሆን ለራሱ ስለሆነ ውጤቶቹን አብራርቶ መግለጽ አላስፈለገውም ይላሉ። ሳይሆን አይቀርም። ለነገሩ የራማኑጃን ሂሳባዊ ስልት ምስራቃዊ ነው። ምስራቃዊ ሂሳባዊ ስልት የሚባል ካለ የሆነ ሆኖ ሂሳባዊም ሆነ መላ ነገር ዓለሙ ምስራቃዊ ነው። እንደ አብዛኛው ፕሮፌሽናል የሂሳብ ሊቅ በምክንያታዊ ስልት ደረጃ በደረጃ እየተመራ ውጤት ላይ ከመድረስ ይልቅ አብዛኛውን ጊዜ የተወሰኑ ስሌቶችን እየሰራ ውጤቶችን ከመረመረ በኋላ
ለሌሎች ፈጽሞ በማይገባ አንዳች የባለቅኔ አይነት የምናብ ዝላይ ውጤቱ ላይ ጉብ ይላል። በዚህም ሳቢያ ሌላው ቀርቶ አብዛኞቹ ታላላቅ የሂሳብ ሊቆች እንኳ ግኝቶቹን መረዳት እንዲያዳግታቸው ሆኗል። አንድ የሂሳብ ሊቅ ራማኑጃንን ምትሃተኛ ነው ይልና ተለምዳዊ ጂኒየስን ትንሽ ብንሻሻል ልንደርስበት እንችላለን። የተለምዳዊ ጂኒየስን ሥራ ሳይ እንዴት ይህንን ቀድሜ ያላሰብኩም እላለሁ። የራማኑጃን ሂሳባዊ ስልት ግን ፈጽሞ የምገምተው ስላይደለ ፈዝዤ ከማየት ውጪ እንዴት ይህን ሳላስብ የማለቱን ዕድል አይሰጥም። ተሻሽለ የምትደርስበት ሰው አይደለም ይላል። ራማኑጃን ግኝቶቹ ላይ እንዴት እንደደረሰ ሲያስረዳም ብዙ የሚረዳው ሰው አያገኝም። እርሱ ግልጽ ነው በሚል ከአንዱ መስመር ወደ ቀጣዩ ሲሄድ፣ ለሌሎች ግን ታላቅ የእሳቤ ዝላይ ነው። ያችን አንድ መስመር በ10 ደረጃ ካልተነተናት አይረዱትም። እንዲያ ነው ራማኑጃን። ወደ 16 ዓመቱ ራማኑጃን ስንመለስ ውሎና ዳሩ ከጄኤስ ካር መጽሐፍ ጋር ሆነ። ሌላ ትምህርት ማጥናት ተወ። ከዚህ በፊት ሂሳብን ቢያስቀድምም ለሌሎችም ቢሆን የተወሰነ ጊዜ ያጣም ነበር። ይህ መጽሐፍ እጁ ከገባ አንስቶ ግን መላ ትኩረቱ ሂሳብ ብቻ ሆነ። በሂሳብ ፍቅር ነደደ። ሌሎች ትምህርቶችን ዞርም ብሎ ማየት አቆመ። በሂሳብ በጣሙን ርቆ ከመሄዱ የተነሳ ከጓደኞቹም ከመምህራኖቹም የሚረዳው ከጠፋ ቆየ። ይህ ገና ሁለተኛ ደረጃን እንኳ ያልጨረሰ ወጣት በመጽሐፍ ውስጥ ያሉትን በሺዎች የሚቆጠሩ ሂሳባዊ ውጤቶች በራሱ አጥንቶ ጨርሶ እንደ ጅረት የሚፈሱለትን የራሱን ግኝቶች በማስታወሻው ላይ ማስፈር ይዟል። ከነዚህ ግኝቶቹ የተወሰኑት የአውሮፓ የሂሳብ ሊቃውንቶች አግኝተዋቸው፣ ራማኑጃን ግን እንደተገኙ ሳያውቅ በራሱ የደረሰባቸው ናቸው። የተወሰኑት ስህተት መሆናቸው ተደርሶባቸዋል። የተቀሩት እጅግ በርካቶቹ ግን አሁን ድረስ በሂሳብና በሌሎችም ዘርፎች ላይ ተጽዕኗቸው የጎላ አዲስ የምርምር ዘርፍ የከፈቱ ጠቃሚ ግኝቶች ናቸው። ከዚህ ውጪ እንግዲህ ዋጋቸው ገና ያልታወቀላቸው በርካታ ግኝቶችም አሉ። የራማኑጃንን ታሪክ ከሌሎች ታላላቅ የሂሳብ ሊቃውንት ታሪክ አንጻር ለየት የሚያደርገው አንድ ወሳኝ ነጥብም አለ። አብዛኞቹ ታላላቅ የሂሳብ ሊቃውንት ምርጥ የሂሳብ መምህራን ነበሯቸው። ራማኑጃን ግን መንገድ መሪ የሂሳብ ሊቅ ቀርቶ የሚረዳው የሂሳብ መምህር እንኳ አልነበረውም። ሂሳብን በአብዛኛው በራሱ ነው የተማረው። How does all this come to you? I don't know. ብዙውን ጊዜ እንዴት ነው እነዚህ ውጤቶች ላይ ልትደርስ የቻልከው ተብሎ ሲጠየቅ ትከሻውን እየሰበቀ እኔ እንጃ ነው መልሱ። እርሱም አያውቀውም። እርግጥ የግኝቱን ምንጭ በተመለከተ ደጋግሞ የሚጠቅሰው ነገር አለ። ስለ እርሱ ግን በኋላ። ብዙዎች ራማኑጃንን መንገድ ዳር ባለው ቤታቸው በረንዳ ላይ እግሮቹን አጣጥፎ ተቀምጦ ሂሳብ ሲሰራ ያስታውሱታል። መንገዱን የሞላው ግርግር፣ የልጆች ጨዋታና ረብሻ አንዳችም ሳይረብሹት እየጻፈ እያጠፋ የሚሰራበት የስሌት መስሪያውን ጭኖቹ ላይ አስቀምጦ ስሌቱን እየሰራ በረቂቅ ሂሳባዊ ዓለም ውስጥ ጭልጥ ብሎ ይነጉዳል። በስሌት መስሪያ ስሌቱ ላይ አቀርቅሮ ሲያሰላ፣ ሲያጠፋ፣ ሲያሰላ ይቆይና ደግሞ ቀና ብሎ አይኖቹ ቡዝዝ ብለው ፊት ለፊት ያፈጣል። አእምሮ በአጽናፍ የለሽ የሂሳብ ዓለም ህዋ ውስጥ የፈጣሪን ሐሳብ ፍለጋ የውበትን ቅርጽ ሐሰሳ ይበራል። ያለበትን የምናብ ዓለም ሳይለቅ እንዲያው በደመ ነፍስ ደግሞ ወደ ጎን ዞር ይልና አይኖቹ መንገዱ ላይ የሚጫወቱ ሕፃናት ላይ ያርፋሉ። አይኖቹ ልጆቹ ላይ ይተከል እንጂ አያያቸውም። እርሱ ሌላ ዓለም ውስጥ ነው። ከውጭ ሆኖ ለሚያየው ይላል ግለ ታሪኩን የጻፈው ሮበርት ካኒጌል፣ ካለበት ዓለም የተነጠለ ቀዝቃዛ ቢመስልም ቅሉ ውስጡ ግን በሂሳብ ፈጠራ እሳት ነዷል። ራማኑጃን ቦታ መለወጥ ሲያስፈልገው ደግሞ እናቱ ወደሚዘምሩበት የአጥቢያቸው የናማጊሪ ቤተ መቅደስ ይሄድና በቤተ መቅደሱ ወለል ላይ ለሰዓታት በቾክ ሂሳብ ሲሠራ ይውላል። ያኔ በዚህ መልኩ ገና ሃይስኩል ሳይጨርስ አግኝቶ በማስታወሻ ደብተሮቹ ላይ ካሰፈራቸው ሂሳባዊ ግኝቶቹ የተወሰኑት አሁን ላይ አዲስ የሂሳብ የምርምር መስክ ፈጥረዋል። የተቀሩት ደግሞ ሂሳባዊ ፋይዳቸውን የሚረዳላቸው ብቁ ሰው እስኪያገኙ በመጠበቅ ላይ ናቸው። ብዙም የሚገርም ነገር የላቸውም ከሚባሉ ሂሳባዊ ውጤቶች ውስጥ እንኳ እንዴት ያሉ ታላላቅ ነገሮች መገኘታቸውን የሚያስታውሱት የሂሳብ ሊቃውንቱ ታዲያ ማንም ባልተረዳቸው ግኝቶች ውስጥማ ምን አይነት ሂሳባዊ ሀብቶች ተደብቀው ይሆን ሲሉ ይብሰለሰላሉ። ራማኑጃን በ1904 በ17 ዓመቱ ከፍተኛ ውጤት አምጥቶ ከሁለተኛ ደረጃ ትምህርት ቤት ተመረቀ። የትምህርት ቤቱ ርዕሰ መምህር ከከፍተኛ ውጤትም በላይ ይገባሃል ብሎ
ለተለየ ሂሳባዊ ብቃቱ ሽልማት አበረከተለት። እናም ደግሞ ከፍተኛ ውጤት በማምጣቱ በሚኖርባት ኩምባኮናም ከተማ ውስጥ ባለው ገቨርንመንት አርትስ ኮሌጅ ውስጥ መማሪያ ስኮላርሺፕ አገኘ። በዚህ ወቅት የራማኑጃን የሂሳብ ፍቅር ወሰን አልፎ ሄዷልና ሌሎቹን ትምህርቶች ማጥናት አቁሟል። እንኳን ሌሎቹን ትምህርቶች ሊያጠና ሙሉ ጊዜውንም ሰጥቶ የሚፈሱለትን ሂሳባዊ ንሸጣዎች ማስተናገድ አዳግቶታል። ሂሳብ ሲሰራ ምግብም ትዝ አይለው፣ ያለበትን ይረሳል። ሌሎች ትምህርቶችን ስለማያጠና በሂሳብ ብቻ ከፍተኛ ውጤት አምጥቶ ሌሎቹን ትምህርቶች ሁሉ ወደቀ። ስኮላርሺፑ ተቋረጠ። ከዩኒቨርሲቲ ወጣ። አሁን ሙሉ ጊዜውን ሂሳብ ላይ መዋል ይችላል። ግን ደግሞ ቤተሰቦቹ ድሃ ናቸው። ሥራ ማግኘት አለበት። ዲግሪ ከሌለው ሥራ ማግኘት ከባድ ነው። ሌላ ዩኒቨርሲቲ መሞከር አለበት። ስኮላርሺፕ አግኝቶ ሌላ ዩኒቨርሲቲ ገባ። እዚህም የተለወጠ ነገር የለም። አሁንም ከሂሳብ በስተቀር ሌሎቹን አያጠናም። በዚህ ኮሌጅ ሌላ አዲስ አመልም አመጣ። ለሂሳብ ፈተናም ሲቀመጥ የተመቹትን ሰርቶ ያልመሰጡትን ንክችም ሳያደርግ ይመልሳል። ለ3 ሰዓቱ የሂሳብ ፈተና ከ30 ደቂቃ በላይ የማይፈጅበት ራማኑጃን በሂሳብ አልፎ በሌሎች የትምህርት አይነቶች በሳንስክርት፣ እንግሊዝኛና ፊዚዮሎጂ ዝቅተኛ ውጤት አምጥቶ ዲግሪ ሳይዝ ከዩኒቨርሲቲ ወጣ። በዚህ ሁሉ ጊዜ ራማኑጃን እጅግ በርካታ ሂሳባዊ ግኝቶቹን ማስታወሻ ደብተሩ ላይ ማስፈር ይዟል። ዲግሪ የለውም። ሥራ ማግኘት አልቻለም። ችግር ውስጥ ነው። የሚበላው እያጣ ይራባል። እርሱ ግን መላ ትኩረቱ ሂሳብ ላይ ሆኗል። የራማኑጃን ሂሳባዊ ስልት አብዛኛው የሂሳብ ሊቅ ከሚሄድበት ይለያል። ራማኑጃን አንዲት ነሻጭ ሂሳባዊ ብልታን ተከትሎ በምሳሌ መልክ አሃዛዊ ስሌቶችን እየሠራ የገመተውን ጉዳይ ይፈትሽና ለሌሎች ግልጽ ባልሆነ በራሱ አመክንዮና እንግዳ በሆነ የሂሳብ ዝላይ ተንጠላጥሎ ሂሳባዊ ግኝቶቹ ላይ ይደርሳል። ለአብዛኛው የሂሳብ ሊቅ ሂሳባዊ እውነት ብቻ ነው። ለሌሎች ደግሞ ለምሳሌ እንደ ኋለኛው ዘመን የራማኑጃን ወዳጅ እንደ ኬምብሪጁ የሂሳብ ሊቅ G.H. ሃርዲ ላሉት ደግሞ ሂሳባዊ ግኝት የፍጹም ውበት ተምሳሌት ነው። በሂሳብ ዓለም ላስቀያሚ ሂሳብ ቦታ የለም ይላል ሃርዲ። ለሃይማኖተኛው ራማኑጃን ግን ሂሳባዊ ግኝት የእግዚአብሔርን ሐሳብ ካልገለጸ አንዳችም ዋጋ የለውም። ራማኑጃን አሁን ችግር ውስጥ ነው። የሚበላው አጥቶ ይራባል። አንዴ አንዱ ጓደኛው ቤት፣ ሌላ ጊዜ ሌላኛው ጋር እየኖረ ሥራ የሚሰጠው ፍለጋ እግሩ እስኪነቃ ዞረ። ዲግሪ የለውም። ሥራ ማን ይስጠው? የጉልበት ሥራን አላሰበም። አፈጣጠሩም ለዚያ የሚሆን አይደለም። አለኝ ብሎ የሚያሳየው ብቸኛ ሀብቱ ሂሳባዊ ግኝቶቹን የጻፈበት ማስታወሻ ደብተሩ ነው። በዚህ ወቅት ራማኑጃንን የሚያስታውሱ ሁሉ ከእርሱ 2 ነገሮች አይረሱም። አንደኛ ከእጁም ማጠፋው ሥራ ይሰጠኛል ብሎ ላሰበው ሁሉ የሚያሳያት ማስታወሻ ደብተሩና እነዚህ አይኖቹ። አዎ ማስታወሻ ደብተሩንና እነዚያን አንጸባራቂ ረቂቅ ሕልመኛ አይኖቹን አይረሷቸውም። ራማኑጃን ከዩኒቨርሲቲ ዲግሪ ማግኘት ያልቻለው ዕውቀት አጥሮት እንዳልሆነ ቤተሰቡ አይጠፋውም። ዲግሪ ደግሞ ሥራ ለማግኘት ወሳኝ ነው። ቢሆንም ግን ሂሳብ እያለ ሁሉን ነገር ትቶ ሳይመረቅ ከዩኒቨርሲቲ የወጣውን ይህን ወጣት ቤተሰቡ አልወቀሰውም። የዚህ ምክንያቱ እንደ ግለ ታሪክ ጸሐፊው ሮበርት ካኒጌል ግምት ምናልባትም ቤተሰቡ የሂንዱ የብርሃሚን የካህን መደብ አባል መሆኑ ከሌላው የማኅበረሰብ ክፍል ይልቅ ለእውቀት ፍለጋ በሚል ለሚከፈል መሥዋዕትነት ዋጋ ስለሚሰጥና በዚህም የሚመጣን ችግር መሸከሚያ ጫንቃ፣ ስነ ልቦናዊ ዝግጅትና አንዳች መንፈሳዊ ሀብት ስላላቸው ይሆናል ይላል። ቢሆንም ግን እናቱ ይህን ሂሳብ እያለ ነገር ዓለሙን የዘነጋ ልጃቸውን ልክ ማስገቢያ፣ ወደ ገሃዱ ዓለም እንዲመለስ ማድረጊያ ከጥንት ጀምሮ የሚታወቅ አንዳች ባህላዊ መላ አስበውለታል። ትዳር። እናቱ በ1909 የ22 ዓመቱን ራማኑጃን ራሳቸው ከመረጡለት የ10 ዓመቷ ጃናኪ ጋር አጋቡት። አሁን ልክ ይገባል ብለዋል እናት። የጋብቻ ሥነ ሥርዓቱ እንደተፈጸመ ጃናኪ ለአቅመ ሔዋን እስክትደርስ ወደ ቤተሰቦቿ ተላከች። ጃናኪ ወደ ባለቤቷ ራማኑጃን የተመለሰችው ከ3 ዓመት በኋላ በ1912 ነበር። ያኔ ጃናኪ ራማኑጃንና እናቱ አንድ ላይ መኖር ጀመሩ። ካገባ በኋላ ሃይድሮሲል የተሰኘ የወንድ የዘር ፍሬ መያዣ ከረጢት ውስጥ ፈሳሽ የመከማቸት ችግር ገጠመው። በቀላል ቀዶ ሕክምና ሊቃለል የሚችል ቢሆንም ገንዘብ ስለሌለው ለወራት ከችግሩ ጋር ቆይቶ በስተመጨረሻ አንድ ዶክተር በነፃ ቀዶ ሕክምና አድርጎለት ነው ከችግሩ የገላገለው። ራማኑጃን ማስታወሻውን ይዞ መንጠራወዙን ቀጥሏል።
የጽሕፈትም ሆነ በተለይ የሂሳብ መያዝ ሥራ የሚሰጠው ፍለጋ ያልዞረበት የከተማዋ ክፍል የለም። ሥራ የሚሰጠው አላገኘም። ብቃቱን አስመስክሮ ሥራ ለማግኘት በማሰብ ሂሳብ ያውቃሉ ላላቸው ሁሉ ማስታወሻውን እየገለጠ ግኝቶቹን ቢያሳይም እነዚያን የመጪውን ዘመን የሂሳብ ዓለም አቅጣጫ የነደፉ ግኝቶችን ማን ይረዳቸው? ቢሆንም ግን ራማኑጃን አንዳች መስህብ አለው መሰል ያገኙት ሁሉ ይወዱታል። ልቡ የነደደችለትን የሂሳብ ዓለም ባያውቁትም መላኔነቱ ላይ የተሳለውን የሚጋባ ጥልቅ ስሜቱን ግን አያጡትም። ተወዳጅ ነበር። እናም ደግሞ እንደ እርሱ በስሜት የነደደ ካገኘ ከሂሳብም ውጪ በፍልስፍናና ሃይማኖታዊ ጉዳዮች ላይም በስሜት ተውጦ ያወራል። በራሱ ላይ መቀለድም ያውቅበታል። ከሰው ጋር ከተጣላው አልደባደብም፣ ላዩ ላይ ነው የምወድቅበት፣ ይሞታል ይላል ውፍረቱን አስመልክቶ ሲቀልድ። የሂሳብ ችሎታውን አንስተው ሲያደንቁትም እኔን ሳይሆን የሚገባውን አድንቁ ይልና ክንዱን አንስቶ ክርኑን ያሳያል። ይሄ ነው አድናቆት የሚገባው ይላል። የሂሳብ መስሪያ ሰሌዳው ላይ ጻፈውን የሚያጠፋው በክርኑ ነው። ራማኑጃን የተወሰኑ የሂሳብ ማስጠናት ሥራዎች አግኝቶ ነበር። የማስጠናት ስልቱ ግን አብዛኛው ተማሪ ከሚፈልገው የፈተና ዝግጅት በጣሙን የራቀ በመሆኑ ብዙም ፈላጊ አልነበረውም። ራማኑጃን በ1910 ምክትል የግብር ሰብሳቢ ቢሮ ኃላፊውንና የህንድ የሂሳብ ማኅበር መሥራቹን ቪ ራማስዋሚ አየርን ሲያገኝ የሕይወቱ አቅጣጫ ተቀየረ። አየር በራማኑጃን ግኝቶች እጅጉን ተደመመ። ከሂሳብ ሊቅ ወዳጆቹ ጋር አስተዋወቀው። ቀስ በቀስ ሁሉም በችሎታው ይደመም ጀመር። በእነዚህ አዳዲስ ወዳጆቹ እርዳታ ከሂሳብ መዝገብ ጋር የተያያዘ ሥራ አገኘ። አሁን ቢያንስ አይራብም። እናም ደግሞ ከግኝቶቹ ጥቂቶቹን በህንድ የሂሳብ ማኅበር መጽሔት ላይ ለማሳተም በቃ። እነዚህ ወዳጆቹ ግኝቶቹን በወጉ የሚረዳ ታላቅ የሂሳብ ሊቅ ፍለጋ ተነሱ። ከግኝቶቹ የተወሰኑትን እያያያዘ ወደ ተለያዩ የብሪታንያ የሂሳብ ሊቃውንት ደብዳቤ እንዲጽፍ አደረጉ። የመጀመሪያው የሂሳብ ሊቅ ራማኑጃን የተወሰነ ችሎታ እንዳለው ገልጾ ሥራህ ብዙ ክፍተቶች ያሉትና የሂሳብ መሠረትህም የሳሳ በመሆኑ በሂሳብ ሊቃውንት አምባ ተቀባይነት ማግኘት አዳጋች ይሆንብሃል ሲል ጻፈለት። የተቀሩት ሁለቱ በግኝቶቹ ላይ ምንም አስተያየት ሳይሰጡ የላከላቸውን ወረቀቶች መልሰው ላኩለት። ራማኑጃን በመቀጠል በጥር 16 1913 ለኬምብሪጅ ዩኒቨርሲቲ የሂሳብ ሊቅ ጂኤች ሃርዲ ጻፈ። ሃርዲ ከ19ኛው ክፍለ ዘመን ታላላቅ የብሪታንያ የሂሳብ ሊቆች በግንባር ቀደምትነት ይነሳል። በእርግጥም የራማኑጃንን ግኝቶች ዋጋ በትክክል ሊረዳ የሚችለው የሃርዲ አይነቱ ታላቅ የሂሳብ ሊቅ ብቻ ነው። ሃርዲ ከአንድ የማይታወቅ ህንዳዊ የተላከለትን ደብዳቤ ከፍቶ በ9 ገጾች ላይ የሰፈሩትን ፎርሙላዎች ሳይ መጀመሪያ የዚያን ዘመን ፕራንክ አይነት የአንድ አጭበርባሪ ሰው ደብዳቤ ይሆናል ብሎ ነበር የገመተው። ምክንያቱም ይህ ህንዳዊ አገኘኋቸው ብሎ ከላከለት ፎርሙላዎች የተወሰኑትን ከዚህ ቀደም ያውቃቸዋላ። ጉዳዩ ግን ወዲህ ነበር። እነዚህ ፎርሙላዎች ራማኑጃን ሌሎች የሂሳብ ሊቃውንት እንዳገኟቸው ሳያውቅ በራሱ የደረሰባቸው ነበሩ። ሌሎች አስገራሚ ፎርሙላዎችንም ተመለከተ። ያን ታሪካዊ ደብዳቤ አስመልክቶ ሃርዲ በኋለኛው ዘመኑ የጻፈው እንዲህ ይላል። በመጨረሻው ገጽ ላይ የሰፈሩትን ፎርሙላዎች ሳይ ግን ሙሉ ለሙሉ ተረታው። እዚህ ሰፍረው ካየኋቸው ፎርሙላዎች ጋር በትንሹ እንኳን የሚቀራረብ ነገር አይቼ አላውቅም። እናም ደግሞ እነዚህ ፎርሙላዎች እውነት መሆን አለባቸው። ምክንያቱም እውነት ካልሆኑ ማንም እነዚህን ፎርሙላዎች እንዲሁ ለመፍጠር የሚያስችል ምናብ ሊኖረው አይችልም። ሃርዲ ወረቀቶቹን ለባልደረባው ለጂኢ ሊትልውድ አሳየው። ሊትልውድም በራማኑጃን የላቀ ብቃት ተደመመ። ሃርዲና ሊትልውድ በርካታ ሂሳባዊ ምርምሮችን በጋራ በመስራት አሳትመዋል። ሁለቱ ሚስጥራዊ ጂኒየስ የላካቸውን ፎርሙላዎች በጥንቃቄ ከመረመሩ በኋላ ሃርዲ እንዲህ አይነት የረቀቀ ሥራ ደርሶኝ አያውቅም። ይህ ሰው የመጨረሻው ከፍተኛ ደረጃ ላይ ያለ ሂሳብ ሊቅ ነው። የተለየ ወጥ ብቃትና ችሎታ የታደለ አለ። እናም ለራማኑጃን በግኝቶቹ መደመሙን የሚገልጽ ደብዳቤ ጻፈለት። ቢሆንም ግን ግኝቶችን በቅጡ ለመረዳት እንድችል የግኝቶችን ሂሳባዊ ማረጋገጫ ወይም ፕሩፍ ላክልኝ አለው። ራማኑጃን በደስታ እንደተዋጠ አሁን አንተን ጓደኛ አገኘው ሲል ምላሽ ጻፈለት። ከደብዳቤው ጋርም ሂሳባዊ ማረጋገጫዎች ያላቸውንና ተጨማሪ ፎርሙላዎችንም ሰደደለት። ራማኑጃን በእነዚህ ሁለት ደብዳቤዎቹ ከማስታወሻ ደብተሮቹ የገለበጣቸውን 120 ሂሳባዊ ግኝቶቹን ወይም ቴረሞቹን ለሃርዲ ልኳል።
እንግዲህ የራማኑጃንን ብቃት ታላቁ የሂሳብ ሊቅ ሃርዲ መሰከረም አይደል? የራማኑጃን ወዳጆች ይህንኑ ይዘው የማድራስ ዩኒቨርሲቲ ራማኑጃንን በተመራማሪ የሂሳብ ሊቅነት እንዲቀጥረው ዘመቻ ጀመሩ። ተሳካላቸው። ዩኒቨርሲቲው ራማኑጃንን በወር 75 ሩፒ ደሞዝ በሂሳብ ተመራማሪነት ቀጠረው። ቅጥሩ ለ2 ዓመታት ይዘልቃል። በዚህ ወቅት ራማኑጃን በወር 30 ሩፒ ደሞዝ የሂሳብ መዝገብ ሥራ ላይ ነበር ተሰማርቶ የነበረው። ይህን ሥራውን በፍጥነት አጠናቆ ነበር ወደ ሂሳባዊ ምርምሩ የሚዞረው። ማድራስ ዩኒቨርሲቲ በሂሳብ ተመራማሪነት ከቀጠረው በኋላ ግን ሙሉ ጊዜና ትኩረቱን በምርምሩ ላይ ማሳረፍ ቻለ። ራማኑጃን በህንድ የሂሳብ ማኅበር የምርምር መጽሔት ላይ ግኝቶቹን ማሳተሙን ቀጥሏል። አንድ ቀን በማድራስ ክርስቲያን ኮሌጅ የሚያስተምር እንግሊዛዊ ፕሮፌሰር በመገረም ዓይኖቹ ፈጠው ወደሚያስተምርበት ክፍል ገብቶ ተማሪዎቹን ለመሆኑ ራማኑጃን ፖሊሽ የፖላንድ ቋንቋ ይችላል ሲል ጠየቃቸው። ተማሪዎቹ ግራ ተጋብተው ጸጥ አሉ። ፕሮፌሰሩ እንዲህ ሊጠይቃቸው የቻለው ዛሬ ከፖላንድ በደረሰው የሂሳብ ምርምር መጽሔት ላይ የሰፈረውን የአንድ ፖላንዳዊ የሂሳብ ሊቅ አዲስ ግኝት ራማኑጃን ቀድሞ ደርሶበት አሳትሞት ስለነበር ነው። ራማኑጃን ለሃርዲ የጻፈው ሥራዎቹን ተረድቶ አስተያየት እንዲሰጠው ብቻ አልነበረም፣ ሥራዎቹ እንዲታተሙለትም ይፈልጋል። ራማኑጃን ግኝቶቹ ላይ እንዴት እንደደረሰ የሚያስረዳ ዝርዝር ቢልክም የሚጠቀመው ስልት ከተለመደው ሂሳባዊ ወግ ወጣ ያለ በመሆኑ ለመረዳት አዳጋች ነው። ስለዚህም በዚህ ሁኔታ ሃርዲ የራማኑጃንን ግኝቶች ማሳተም አይችልም። ከምንም በላይ ደግሞ ሃርዲ ራማኑጃንን አግኝቶ ስለ ግኝቶቹ እንዲነግረው ፈልጓል። በመሆኑም ራማኑጃንን ወደ ኬምብሪጅ ዩኒቨርሲቲ እንዲመጣ ለማድረግ ጥረት የጀመረው ለመጀመሪያው የራማኑጃን ደብዳቤ መልስ እንደላከ ነበር። ራማኑጃን ግን ሀገሩን ለቆ ባህር ተሻግሮ መሄድ አይችልም። ምክንያቱም የሂንዱ የብራሃሚን ካህን መደብ አባል አይደለ። በባህልና ሃይማኖታዊ ቀኖናቸው መሠረት አንድ ብርሃሚን ባህር ተሻግሮ ከሄደ ብርሃሚንነቱ ይፈርሳል። ምክንያቱም ሃይማኖቱ የሚያዘውን ነገር ለመፈጸም ያዳግተዋል ይባላል። ባህር ተሻግሮ ሄዶም ከሃይማኖቱ ሕግጋት ባይወጣም እንኳ ማንም ስለማያምነው እንዳፈረሰ ነው የሚቆጠረው። ጥቂት ቆይቶ ግን ራማኑጃን ወደ ኬምብሪጅ ዩኒቨርሲቲ እንዲሄድ ፍቃድ አገኘ። ስለዚህም በደስታ ተውጦ ለሃርዲ ደብዳቤ ጻፈ። አሁን መምጣት እችላለሁ አለው። ለመሆኑ ባህር ተሻግረ ሂድ ብሎ ፈቃጁ ማን ይሆን? ናማጊሪ ነቻ። ናማጊሪ የነ ራማኑጃን ቤተሰብ እንስት አምላክ ነች። ቤተሰቡ ከናማጊሪ ትእዛዝ ውልፍት አይልም። ናማጊሪ ሁሉ ነገራቸው ነች። ራማኑጃን የግኝቶቼ ሁሉ ምንጭ ናማጊሪ ነች ነው የሚለው። ፎርሙላዎቹን በሕልምም በራእይም የምትገልጽልኝ የሂሳባዊ ንሸጣዊ ምንጭ እርሷ ነች ይላል። ናማጊሪ ሂሳብ ይደማታል ሲል ተደምጧል። እናም ናማጊሪ ራማኑጃን ባህር ተሻግሮ እንዲሄድ ፈቀደች። አንዳንዶች እናቱ በሕልማቸው ናማጊሪን አይተው ልጅሽ ባህር ተሻግሮ እንዲሄድ አትከልኪው ብላቸው ነው ሲሉ፣ ሌሎች ደግሞ ራሱ ራማኑጃን በናማጊሪ ቤተ መቅደስ 3 ቀንና ሌሊት አሳልፎ በሕልሙ ባህር ተሻግሮ እንዲሄድ ከናማጊሪ ፍቃድ ስላገኘ ነው ይላሉ። የሆነ ሆኖ ናማጊሪ ፈቅዳለችና ራማኑጃን ባህር ተሻግሮ ሊሄድ ተዘጋጀ። እናም በ1914 በ27 ዓመቱ ሚስቱን እናቱ ጋር አስቀምጦ ወደ እንግሊዝ አቀና። በኬምብሪጅ ዩኒቨርሲቲ ከሃርዲና ሊትሉድ ጋር ተገናኘ። ሃርዲና ሊትሉድ በራማኑጃን ማስታወሻ ደብተሮች ላይ የሰፈሩትን ፎርሙላዎች ሲያዩ እጅጉን ተደመሙ። ይህን ሁሉ ፎርሙላ በሂሳባዊ መላ ለማረጋገጥ ወይም ፕሩፍ ለማድረግ ሙሉ ሕይወት የማይበቃ አሉ። ሊትሉድ ይህ ሰው አነሰ ቢባል ጃኮቢን ነው ሲል፣ ሃርዲ በበኩሉ ከዩለር ወይም ከጃኮቢ ውጪ ከማንም ጋር አላወዳድረውም አለ። ጃኮቢ በ19ኛው ክፍለ ዘመን የመጀመሪያ አጋማሽ የነበረ ታላቅ ጀርመናዊ ሂሳብ ሊቅ ነው። ዩለር ደግሞ በ18ኛው ክፍለ ዘመን የነበረ ታላቅ ስዊዛዊ ሂሳብ ሊቅ። ሁለቱ በሂሳብ ላይ የጎላ ተጽዕኖአቸውን ካሳረፉ የሂሳብ ሊቃውንት በዋናነት ይነሳሉ። ሃርዲ በራማኑጃን ብቃት የተደነቀውን ያክል ሂሳባዊ ዕውቀት ውስጥ ባለው ክፍተትም ተገርሟል። ራማኑጃን ሂሳብን በራሱ ስላጠና ስለ አንዳንድ ጉዳዮች ምንም ዕውቀት የለውም። ይህን ሁሉ ግኝት ያፈለቀ ጭንቅላት ስለዚህ ጉዳይ አያውቅም ያስብላል። ራማኑጃን ያልተሞረደ አልማዝ ነው። ታላላቅ የሂሳብ ሊቃውንትን የረቱ በርካታ ግኝቶች ላይ ደርሷል። ግን ደግሞ ማንም የሂሳብ ተማሪ የሚያውቃቸውን አንዳንድ ቴረሞች አያውቅም።
የዚህ የእውቀት ክፍተቱ ምንጭ ሂሳብን ከተቋም ወይም ከፕሮፌሰር ሳይሆን በራሱ መማሩ ነው። እርግጥ በራሱ መንገድ መሄዱ ማጥናቱ የፈጠራ ምናቡን በነጻነት ለመልቀቅ ረድቶታል። ያም ሆኖ ግን ይላል ሃርዲ፣ ራማኑጃን ምን ታላቅ የሂሳብ ሊቅ ቢሆንም እንኳ የማያውቃቸውን ጉዳዮች ሳያሳዩት ማለፉ ተገቢ አይደለም። በመሆኑም ሃርዲና ሊትሉድ የራማኑጃንን የእውቀት ክፍተት ለመሙላት ያስተምሩት ጀመር። ራማኑጃንን ማስተማርም ግን የራሱ ፈተናዎች አሉት። አንድ የማያውቀውን የሂሳብ ዘርፍ ማስተማር እንደጀመሩ ትምህርቱን ሳይጨርሱ ከዛች ካስተማሩት ላይ ተነስቶ የሆነ ግኝት ላይ ይደርሳል። የማስተማር ሂደቱ በዚህ መልኩ ለረጅም ጊዜያት መጓተት ግድ ሆኖበታል። እነ ሃርዲ የእውቀት ክፍተቱን እንዲሞላ በሚል ራማኑጃን የተወሰኑ የሂሳብ ሌክቸሮችን እንዲከታተልም አድርገዋል። ሃርዲ ለራማኑጃን በጣሙን ነበር የሚሳሳለት። የራማኑጃንን የፈጠራ ምናብ እንደ ውብ አበባ ነበር የሚያየው። ራማኑጃንን ለማስተማር በሚያደርገው ጥረት ሳያውቅ በራስ መተማመኑን እንዳይጎዳው፣ ነፃ የፈጠራ ምናቡን እንዳያኮላሸው ምን ያክል እንደተጠነቀቀ ጽፏል። አሁን የምናስተምረውን ነገር ከ10 ዓመት በፊት በ17 ዓመቱ ቢማረው ኖሮ ምን አይነት ግኝቶች ላይ ደርስ ይሆን ሲል ይብሰለሰላል ሃርዲ። እንደ ጋውስና ዩለር ያሉ ሊቆች ቢያስተምሩትስ ኖሮ ዛሬ ላይ ካሁኑ የባሰ ምን አይነት የሂሳብ ሊቅ ይወጣው ይሆን እያለ ሐሳብ ድር ያዳውራል ሃርዲ። ግን ምናልባትም ጥሩ ላይሆን ይችላል ይላል መለስ ሲልና ደግሞ ተራ አውሮፓዊ የሂሳብ ፕሮፌሰር ብቻ ሆኖም ሊቀር ይችላል። ሊትሉድም በበኩሉ እያንዳንዱ መቁጠሪያ ቁጥር የራማኑጃን የቅርብ ጓደኞች ናቸው ብሏል። ራማኑጃን ግኝቶቹን ለማሳተም ያቀረባቸው ሂሳባዊ ማረጋገጫ መላዎች ወይም ፕሩፎች የሚጎድሏቸው ነገሮች ነበሩ። ፕሩፍ ብሎ ያቀረበው ነገር ጥርት ያለ አይደለም። የራማኑጃን ስልት ከአመክንዮ ይልቅ ምናባዊ ዝላ ይበዛበታል። በመሆኑም ሃርዲ ራማኑጃንን መረዳት ስለሚችል ጉድለቶቹን አስተካክሎለት ከግኝቶቹ የተወሰኑት በብሪታንያ የሂሳብ የምርምር መጽሔቶች ላይ ለመታተም በቁ። ከሃርዲና ሊትሉድም ጋር በጋራ ሂሳባዊ የምርምር ወረቀቶችን አሳተመ። በተለይ ከሃርዲ ጋር የሰሩት የፓርቲሽን ፈንክሽን ሥራቸው በእጅጉ ይደነቃል። ብዙ የኬምብሪጅ ዩኒቨርሲቲ ሰው ራማኑጃንን በጥሩ ወቅት አይደለም የመጣኸው ይለው ነበር። ምክንያቱም ኬምብሪጅ በገባበት ዓመት ነው የአንደኛው የዓለም ጦርነት የተቀሰቀሰው። ሊትሉድ ዘመተ። ከዘማች የኬምብሪጅ ዩኒቨርሲቲ ተማሪዎችም የተወሰኑት ሞቱ። የኬምብሪጅ ዩኒቨርሲቲ መስክ የጦር ቁስለኞች ሆስፒታል ሆነ። በዚህ ሁሉ መሃል ራማኑጃን ለተወሰነ ጊዜ ያክል በራሱ የሂሳብ ዓለም ውስጥ ተጠምዶ አንዳችም ክፉ ሳያገኘው ቆየ። ቀስ በቀስ ግን ከአገሩ መራቁ ነፍሱን ተጫናት። ክፉ የእልቂት መንፈስ አውሮፓ ላይ ረቧል። በጦርነቱ ሳቢያ የምግብ እጥረት ተከስቷል። በዚያ ላይ ደግሞ ሥጋ አይበላም። የምግብ እጥረት ባለበት ይህን አልበላም ይህን ነው የምበላው ማለት ዋጋ ያስከፍላል። አንዳንዴ የሚፈልገው ምግብ እያጣ ይራብ ጀመር። ህንድ ሳለ በሂሳቡ ተመስጦ መብላት ቢረሳ ሚስቱና እናቱ የተድቦለቦለ ሩዝ መዳፉ ላይ ያደርጉለታል፣ ያጎርሱታል። እዚህ ግን ጭራሽ ምግቡን ማብሰል አለበት። የሚስቱ ደብዳቤ እንኳን እንዳያጽናናው እናቱ አትጻፊለት፣ ከሥራው ታዘናጊዋለሽ ብለዋት ደብዳቤዋ የውሃ ሽታ ሆኖ ከቀረ ቆየ። ያመው ጀመር። የተለያዩ ዶክተሮች ጋር ቢሄድም መፍትሄ አላገኘም። በህመሙ ላይ ድብርቱ ታከለበት። ቀድሞ በተስማማው መሠረት ራማኑጃን በኬምብሪጅ ቆይታው በፍቃዱ ካልሆነ በቀር ምንም አይነት ኮርስ እንዲወስድ አልተገደደም። ለፈተናም አልተቀመጠም። እናም ባሳተመው የምርምር ወረቀቱ ብቻ አሁን ላይ የፒኤችዲ ያክል ዋጋ ያለውን በምርምር የባችለር ኦፍ አርትስ ዲግሪ በ1916 ተቀበለ። በ1917 የለንደን የሂሳብ ማኅበር፣ በ1918 ደግሞ በተፈጥሮ ሳይንስ፣ በሂሳብ፣ በምህንድስናና በሕክምና ዘርፎች ጉልህ አስተዋጽኦ ያደረጉ ብቻ አባል የሚሆኑበት የተከበረው የብሪታንያ የሮያል ሶሳይቲ አባል ሆነ። በለጋ ዕድሜያቸው ለዚህ ክብር ከበቁ ጥቂቶች አንዱ ነው ራማኑጃን። ራማኑጃን ያኔ 31 ዓመቱ ነበር። በዚያው ዓመት የኬምብሪጁ ትሪኒቲ ኮሌጅም የክብር አባሉ አድርጎ መረጠው። ማሳካት ያሰበውን አሳክቷል፣ ግን ጤና አልነበረውም። አንደኛው የዓለም ጦርነት ስላበቃ የባህር መንገዱ ሰላም ነው። ወደ ህንድ ለመመለስ ተነሳ። ራማኑጃን ህንድ ሲደርስ ቀድሞት ዝናው ሰማይ ነክቷል። የስኮላርሺፑም ሌላውም ክፍያ የደለበ ሩፒ ተከፋይ ያደረገው።
እርሱ ግን ይህ ሁሉ ገንዘብ ለእኔና ለቤተሰቤ ከበቂ በላይ ነው ብሎ ከገቢው ከፊሉን ብቻ ወስዶ የተቀረውን ለተቸገሩ ጎበዝ ተማሪዎች ስኮላርሺፕ ይሁንልኝ አለ። ጤናው መሻሻል አላሳየም። በ95 ዓመታቸው በ1994 የሞቱት የራማኑጃን ባለቤት ጃናኪ ይዤሽ ብሄድ ኖሮ አልታመምም ነበር እንዳላቸው ይናገራሉ። ሥራዎቼ ለ100 ዓመታት ይታወሳሉ፣ መቼም ገንዘብ አታጭም ብሎኛል ይላሉ። የትንቢቱ መሬት ጠብ ያለ አይመስልም። ከሞተ በኋላ ባሉት 100 ዓመታት ውስጥ ሥራዎቹ በሂሳብ ዓለም ላይ ታላቅ ተጽዕኖ አሳድረዋል። ከዓመት ዓመት የራማኑጃን ዝና እየጨመረ ሲመጣም ጡረታ የሚቆርጥላቸው የሚደግፋቸው ጎርፎላቸዋል። ፈጽሞ አልቸገራቸውም። የራማኑጃን አድናቂ ምዕራባውያን የሂሳብ ሊቃውንት ሌክቸር ለመስጠት ወደ ህንድ ጎራ ካሉ እመት ጃናኪ ዘንድ ጎራ ብለው ሳይጠይቋቸው ከተቀበሉት ገንዘብ ሳይሰጧቸው አይሄዱም። ሁሌ በተመስጦ ውስጥ ስሆን አስታውሰዋለሁ ይላሉ። 1914 ወደ ኬምብሪጅ ያቀናው ራማኑጃን ከ5 ዓመታት ቆይታ በኋላ በ1919 ወደ ህንድ ተመለሰ። ሕመሙ አልሻለው ሲል መድኃኒት መውሰዱን አቆመ። በስተመጨረሻም በጎርጎርሳውያኑ ሚያዝያ 26 1920 በ32 ዓመቱ አረፈ። ራማኑጃን ከመሞቱ ጥቂት ቀናት በፊት ድረስ አልጋው በወረቀቶች ተሞልቶ ሂሳብ ሲሠራ ይውል ነበር። ለሃርዲ በላኪው የመጨረሻው ደብዳቤ ላይ ደግሞ ሞክቴታ ፈንክሽን ሲል የሰየመው አዲስ ግኝት ማግኘቱን ገልጾ ነበር። ይህ ግኝቱ የሰፈረበት ወረቀት ግን ከግማሽ ክፍለ ዘመን በላይ የት እንዳለ ሳይታወቅ ቆይቶ በጎርጎርሳውያኑ 1976 ነበር አሁን ላይ የራማኑጃን የመጨረሻ ማስታወሻ ደብተር ከሚሰኙት ወረቀቶች ጋር በኬምብሪጅ ዩኒቨርሲቲ የተገኘው። የግኝቱ ዜና በወቅቱ በሂሳብ ዓለም ታላቅ መደነቅን ፈጥሯል። ማስታወሻ ደብተሩ ከ600 በላይ ፎርሙላዎችን የያዘ ነው። ለበርካታ ዓመታት ምስጢራዊ ሆኖ የቆየው የራማኑጃን ሞክቴታ ፈንክሽን በሁለንተናችን ውስጥ ያሉ የጥቁር ጉድጓዶች ወይም ብላክ ሆሎችን ኢንትሮፒ ለማስላት አስፈላጊ ሆኖ ተገኝቷል። መቼም ቢሆን የራማኑጃን ነገር ሲነሳ ሁለት ነገሮች አይረሱም፤ የማስታወሻ ደብተሩና ጂኤች ሃርዲ። የራማኑጃን የመጀመሪያው ማስታወሻ ደብተሩ 351 ገጾች፣ ሁለተኛው 256፣ ሦስተኛው 33 ገጾች ያሉት ሲሆን አራተኛውና ጠፍቶ የተገኘው ደግሞ ባለ 138 ገጾች ነው። በእነዚህ ማስታወሻ ደብተሮች ውስጥ 3900 ያክል ፎርሙላዎች ሰፍሮ ይገኛሉ። ሃርዲ በአንድ ወቅት አንዱን የራማኑጃን ማስታወሻ ደብተር ቅጂ ለታዋቂው ሃንጋሪያዊ ሂሳብ ሊቅ ጆርጅ ፖሊያ አዋሰው። የሃርዲ ሐሳብ ፖሊያ የተወሰኑትን ፎርሙላዎች ፕሩፍ እንዲያደርግ ነበር። ፖሊያ ከማስታወሻ ደብተሩ ጋር ምን ያክል እንደቆየ አልተዘገበም። አንድ ቀን ግን ወደ ሃርዲ መጣና ማስታወሻ ደብተሩን እየመለሰለት እንዲህ አለው፣ እንካይን ማስታወሻ ደብተር። ይሄን ማስታወሻ ደብተር ካጠገቤ ካላራኩ ዕድሜ ልኬን የራሴን ሂሳባዊ ግኝት ሳላመነጭ የእርሱን ፎርሙላ እውነትነት ሳረጋግጥ መኖሬ ነው። የራማኑጃንና ሃርዲ ወዳጅነት በሂሳብ ዓለም የተለየ ቦታ አለው። በብዙ ነገሮች ተቃራኒ ናቸው። የሂሳብ አሰራር ዘይቤያቸው ለየቅል ነው። ሃርዲ እውነትነታቸው ከተረጋገጡ ሂሳባዊ አረፍተ ነገሮች በመነሳት በአመክንዮአዊ ስልት እየተመራ ሂሳባዊ ምርምሩን ሲያካሂድ፣ ራማኑጃን ግን ድብልቅልቅ ያለ የስሌት ሙከራና የምናብ ዝላይ ነው ስልቱ። የራማኑጃን የጥናት ስልት ያልተገራ ነው። ሂሳብ የሚወደው ዘርፍ አይደለ? የራሱ በሆነ ያልተገራ ወጥ ስልት ነው የሚያጠናው። ራማኑጃን ጥብቅ ሃይማኖተኛ ነው፣ ሃርዲ ደግሞ ኢአማኒ። ምንም እንኳ ራማኑጃን የሃርዲን ኢአማኒነት አላምንም ቢልም፣ ሃርዲ ከራማኑጃን ጋር በትብብር ሂሳብ የሠራባቸውን ወቅቶች የሕይወቴ ምርጥና ያማሩ ጊዜያት ነው የሚላቸው። ራማኑጃን ግኝቴ ነው ሲል ጽፏል። ራማኑጃንን አልፈጠርኩትም፣ እንደ ሁሉም ታላላቅ ሰዎች ራሱን የፈጠረው ቢሆንም ከሥራዎቹ የተወሰኑትን የማየት ዕድል የገጠመኝ እንዲሁም ሂሳባዊ ዋጋቸውን መረዳት የቻልኩ የመጀመሪያው ሰው ነኝ። ሥራዎቹን ሳይ ምን አይነት ታላቅ ሀብት አጋጠመኝ ብዬ የተደሰትኩትን አሁንም ድረስ በርካታ አስታውሰዋለሁ ሲል ጽፏል። ሃርዲ በሕይወቱ ማብቂያ ግድም የጻፈው ደግሞ እንዲህ ይላል። አንዳንዴ የአንዳንድ ሰዎችን ጉራ ስሰማ እኔ እኮ በአንድ ወቅት ከሊትሉድና ራማኑጃን አይነት ሰዎች ጋር ልክ እንደ ኩላ ብሬ የሠራው ሰው ነኝ እላለሁ ይላል በኩራት። ከ20ኛው ክፍለ ዘመን ታላላቅ የሂሳብ ሊቃውንት አንዱ የሆነውና በልዩ ሂሳባዊ ጀብዱ የሚታወቀው ፖሊርዶስ ጂኤች ሃርዲ ጋር በሄደ ቁጥር ስለ ራማኑጃን እንዲያወጋው እንደወተወተ ነው። ሃርዲም ስለ ራማኑጃን ማውራት ይወዳል።
ከዚህ የምትከተለውንም ከሃርዲ ተቀብሎ ያስተላለፈልን ይርዶስ ነው። ሃርዲ ሂሳባዊ ፈጠራን በተመለከተ የዓለማችንን የሂሳብ ሊቃውንት ከ0 እስከ 100% ባለው ደረጃ በደለድል ለራስ የምሰጠው 25% ነው ይላል። ሊትል ውድ 30% ይገባዋል። ጀርመናዊ ሂሳብ ሊቅ ሂልበርት ደግሞ 80% ይልና ራማኑጃን ግን 100% ነው የሚገባው ይላል። ይህ ሁሉ ግኝት ላይ በ32 ዓመቱ ከደረሰ ጥቂት ቢኖርማ ኖሮ ምን አይነት ነገሮች ያገኝ ነበር የሚለው የብዙዎች ሐሳብ ነው። ግን ብዙ ኖሮ ላናውቀውስ ብንችል? ወጣት ሳለ እናቱ ኮከብ ቆጣሪ ጋር ወስደውት ነበር። ኮከብ ቆጣሪው ስለ ራማኑጃን እንዲህ ነበር ያላቸው። ማንም የማያውቀው ከሆነ ረጅም ዓመት ይኖራል። ታዋቂ ከሆነ ግን ከ35 ዓመት አያልፍም። በእርግጥ የሆነው ሲህ አይደል? ኬምብሪጅ መሄዱ ዝነኛ አደረገው። ጤናው ግን ተቃወሰ። በ32 ዓመቱ ሞተ። ከህንድ ባይወጣ ኖሮ ምናልባትም ጤናው ሳይቃወስ ረጅም ዓመት ሊኖር ይችል ይሆናል። ግን ደግሞ ዝነኛ የመሆን ዕድሉ በጣም አናሳ ነው። እንዲህ እንዳሁኑ ዓለም አቀፋዊ ዝነኛ ሊሆን መቻሉ አጠራጣሪ ነው። በራማኑጃን ታሪክ ላይ የሚያተኩሩ በርካታ መጻሕፍት፣ ፊልሞችና ዶክመንተሪዎች ተሰርተዋል። በ2015 ለእይታ የበቃው ዘማን ሁ ኒው ኢንፊኒቲ የተሰኘው ግለ ታሪኩ ላይ የሚያጠነጥነው ፊልም ራማኑጃንን በመላው ዓለም በስፋት አስተዋውቆታል። አሁን ላይ የራማኑጃን ዝና በህንድ እጅጉን የገነነ ነው። የትውልድ ቀኑ ብሔራዊ የሂሳብ ቀን ነው። በስሙ ሽልማትና ስኮላርሺፖች ይሰጣሉ። ስሙን ለመዘከር በየቦታው የቆሙ ሐውልቶች፣ የተሰየሙ ግንባታዎች የትየለሌ ናቸው። ለነገሩ እርሱስ ቢሆን ከየትየለሌ ኢንፊኒቲ ጋር አይደል ውሎና ዳሩ? ቁጥሮች ወዳጆቹ፣ ውሎና ዳሩ የትየለሌ ኢንፊኒቲ። የትየለሌ ወዳጅ ዘማን ሁ ኒው ኢንፊኒቲ ራማኑጃን